በዚህ ጊዜ እንቷዱሜላ በጅብ ዘር ላይ ጦርነት ያውጃል። እንቷዱሜላ ብቻውን በስፍራው ከሚርመሰመሱ ጅቦች መካከል ስድስቱን ጉሮሯቸውን በጥሶ ይገድላቸዋል። ይህ ለተቀረው የጅብ መንጋ ማስጠንቀቂያ ያዘለ ግልጽ መልእክት ነው። በእኛ ግዛት እንደፈለጋችሁ አትፈነጩም የሚል። በአንድ ቀን 6 አባላቱን ያጣው የጅብ መንጋ በቀል መወጠኑ አልቀረም። አንድ የጅብ መንጋ የሚመራው በሴት ጅብ ሲሆን መሪዋ ጅብ ከተቀረው የመንጋ አባላት በግዝፈትና በጥንካሬ ትበልጣለች። መሪዋ ጅብ የምታሳልፈውን ውሳኔና ትዕዛዝ ከስር ያሉት ወንዶች የመፈጸም ግዴታ አለባቸው። ታዲያ 6 አባላቷን ያጣችው የጅብ መንጋ መሪ እንቷዱሜላን ከርቀት መከታተል ትጀምራለች። እንቷዱሜላ ሌላኛውን የጅብ መንጋ እያሳደደ ሲያተራምስ የተመለከተችው ጅብ እንቷዱሜላን ፊት ለፊት መግጠም ሕይወት ማስከፈሉን የተገነዘበች ይመስላል። በዚህም ምክንያት ጅቧ የበቀል እርምጃዋን ለመውሰድ አመቺ ጊዜና ሁኔታን መጠባበቅ ትጀምራለች። ከተወሰኑ ወራት በኋላ የእንቷዱሜላ ወንድም የማንዲቡ ልጆች ይወለዳሉ። ታዲያ አንድ ቀን የግልገሎቹ እናቶች ለአደን ይወጣሉ። እንቷዱሜላና ወንድሙ ደግሞ ይተኛሉ። ግልገሎቹ ያለ ጠባቂ ወዲያ ወዲህ እየተሯሯጡ እየተጫወቱ ነው። ይህን ጊዜ ከአንበሶቹ ወገን ያለውን እንቅስቃሴ በሙሉ ስታጤን የነበረችው የጅቦቹ መሪ ጊዜ አላጠፋችም። የወደፊቱን አልጋ ወራሽ ግልገል ገላው ትሰወራለች። ከተወሰኑ ሰዓታት በኋላ እንቷዱሜላ ከእንቅልፉ ሲነቃ የወንድሙን ልጅ ሕይወት አልባ አካል ያስተውላል። ከርቀት ደግሞ ወደ እሱ አቅጣጫ እየተመለከተች የምትስቅ ጅብ ይመለከታል። በሐዘኑ እየተሳለቀች መሆኑ ነው። ጅቧ በዚህ አላቆመችም። የምትመራውን መንጋ ለ3 ከፋፍላ አንበሶቹ ላይ ጥቃት ትከፍታለች። ለ3 ቡድን የተከፈለው መንጋ አንደኛው 6፣ ሁለተኛው 10፣ ሶስተኛው ደግሞ 7 ጅቦችን የያዘ ነው። መጀመሪያ ጥቃት እንዲያደርስ የተላከው 6 ጅቦችን የያዘው ቡድን ነው። 6ቱ ጅቦች እንቷዱሜላን ከበው ሊተገትጉት እየተጠጉት ነው። ጦርነት የተከፈተበት እንቷዱሜላ